አራስነታችንን ጨርሰን ምሳቃ ወደ ማዘጋጀት ተመልሰናል። ዛሬም እንደተለመደው ለልጆች ትምህርት ቤት የምትሆን በጣም ቀላልና ምርጥ ነገር እናዘጋጃለን። እዚህ ጋር እኔ 2 መካከለኛ የተቀቀለ ድንች ልጬ በደንብ አድርጌ እዳምጠዋለሁ። ከዛ 1 እንቁላል ነው የምጨምርበት። እንዲሁም ፍርኖ ዱቄቱን እያያችሁ መጨመር ነው። እሱን በደንብ አድርገን እናሻዋለን። ሊጡ ቀጠን ካለ ፍርኖ ዱቄት መጨመር እንዳትረሱ፣ እንዲሁም ጨው መጨመር እንዳትረሱ። እሱን በደንብ ካዋሃድ ነው በኋላ ልክ እንደ ሊጥ ሲሆንልን ፍርኖ ዱቄት ነስንሰን እንዳምጠውና እንቆራርጠዋለን ማለት ነው። በፈለጋችሁት ቅርጽ መቁረጥ ትችላላችሁ። ቺዝ ነው ማደርግበት። ብዙ ጊዜ የምጠቀመውን ቺዝ ጠይቁኛላችሁ። ማንኛውም ሱፐርማርኬት የሚገኘው በስላይስ የሚቆራርጡልን ቺዝ አለ አይደለ? ተፈቅፍቆም ይሸጣል። ስሙን እርግጠኛ አይደለሁም። ፕሮቮሎን ይባላል አቅም። ማንኛውም ሱፐርማርኬት አለ ይሄ ቺዝ። እሱን ቆራርጬ አደርግበታለሁ። ከዛ ሊጡን ደርቤ ልክ እንደዚህ በሹካ ዘጋዋለሁ። ሹካው ያዝ የሚያደርግ ከሆነ ዘይት ቀቡት። ሊጡ ላይ ያዝ የሚያደርግ ከሆነ ውስጡን ባይዘው የፈለጋችሁትን ማድረግ ትችላላችሁ። ከቺዝ ውጪ የዶሮ ስጋ፣ ኖርማል ስጋ፣ አትክልት በጣም ቆንጆ ነው። የፈላ ዘይት ውስጥ በሱት ካልሆነ ዘይት ይመጣል ድንቹ። እንደምታዩት ቆንጆ ነው የሚሆነው። ውስጡም ደግሞ ልክ እንደዚህ ነው። ቺዙን እዩት፣ አያምርም? በቃ በጣም ቆንጆ ነገር ስናክ ናት፣ ቀላል ናት። እሱን ቆራርጬ ነው ያደረኩለት ምሳቃው ስለማይችል። ለምሳው ደግሞ ሩዝ በአትክልትና ሚትቦልስ ነበር ያዘጋጀውለት። የዛሬው ምሳቃ ይሄንን ይመስል ነበር። ስናኩን በጣም ነው ልጅ የወደደው። እናንተም እስቲ ለመክሰስ ለቁርሳችሁም ይሆናል ለልጆቻችሁ እንደምትወዱት አልጠራጠርም። ለሀሳብ አስተያየታችሁ አመሰግናለሁ። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎ ማድረግ አትርሱ። ባይ